ስልክ መጠቀም ትችላለህ፣ ግን ኮምፒውተር ሲከፈት የምጠፋ ከሆነ ይህ ቪዲዮ በጣም ይረዳል። በጥቂት ደቂቃዎች ውስጥ ኮምፒውተር እንዴት እንደሚሰራ እናብረን እናያለን። ኮምፒውተር ከባድ ነገር አይደለም። ከባድ የሚመስለው ማንም ቀላል መሰረታዊ ነገሮችን ላልተማረ ሰው ብቻ ነው እንጂ በጣም በቀላሉ ማንም ሰው መልመድ የሚችለው እና በተለይ መሰረታዊ ነገሮችን ሁላችንም ማድረግ የምንችለው ነገር ነው ማለት ነው። ሶ በመጀመሪያ ዴስክቶፕ ምን እንደሆነ እናያለን። ሶ ቤዚክሊ ዴስክቶፕ የምናየው ይሄ እዚህ ፊት ለፊት የምናየው ስክሪን ዴስክቶፕ ይባላል። ሶ እዚህ ጋር የምታዩቸው እነዚህ ምልክቶች እዚህ ጋር በጠቅላላ ያሉት አይከን ይባላሉ። እያንዳንዱ አይከኖች የተለያየ ፕሮግራም ይከፍታሉ ማለት ነው። እነዚህ ኮምፒውተር ላይ የተጫኑ ፕሮግራሞች ናቸው። እዚህ ከታች የምታዩቸው ደግሞ እዚህ ጋር ይሄ መስመር ታስክ ባር ይባላል። ሶ እነዚህ ደግሞ ኦልሬዲ የተከፈቱ ወይም የተጠቀምንባቸው ያሉ ፕሮግራሞችን ያሳያሉ ማለት ነው። እዚች ጥግ ላይ የምታዩት የአራት ማዕዘን የመስኮት የምትመስለዋ ነገር ደግሞ ስታርት ሜኑ ትባላለች። ሁሉ ነገር ኦልሞስት አብዛኛውን ኮምፒውተሩ ላይ ያሉትን ፕሮግራሞች የምንከፍተው ከዚህ ነው። ኮምፒውተራችንን የምናበራው የምናጠፋውም ከዚህ ነው ማለት ነው። ሶ የመጀመሪያው ነገር ምንድነው? ያው ማውዝ ነው። ኮምፒውተርን ለመጠቀም ምን ጊዜ ማውዛችንን ነው የምንጠቀመው። ሶ እዚህ ስክሪን ላይ የምናንቀሳቀሳት ነገር ማውዝ ነው የምትባለው። ልክ ስልክ ላይ በጣታችን እንደምንጠቀመው ሁሉ ኮምፒውተራችን ላይ ደግሞ ማውዝ ተጠቅመን ነው ፕሮግራሞችንም ሆነ ምንም ነገር ስንሰራ የምንጠቀመው በማውዝ ነው። አንድ ጊዜ ብቻ ክሊክ አረግ ነው ሴሌክት ያደርግልናል ወይም ይመርጥልናል ያንን ፕሮግራም። ሁለት ጊዜ ደግሞ ደብል ክሊክ አረግ ነው ያንን ፕሮግራም ይከፍትልናል ማለት ነው፣ የፈለግነውን ፕሮግራም። በማውዛችን ላይ ደግሞ የቀኝና የግራ ሁለት ክሊኮች አሉ። ሶ የግራ ክሊኮች አንዴ ሴሌክት ስንነካው ሴሌክት ያደርጋል። ሁለቴ ስናደርገው ደብል ክሊክ ስናደርገው ይከፍታል። አምተን የቀኝ ክሊክ ወይም ራይት ክሊክ ስንነካ ደግሞ የተለያዩ አማራጮችን ይከፍትልናል። ለምሳሌ ኮፒ ለማድረግ፣ ፎልደሩን ዲሌት ለማድረግ ወይ ስሙን ለመቀየር የተለያዩ ነገሮችን ለማድረግ ራይት ክሊክ ወይም ደግሞ ማውዛችን ላይ ያለውን የቀኙን ቁልፍ እንጫናለን ማለት ነው። ሶ እንዳልኳችሁ ማንኛውንም ነገር ሁለት ጊዜ ስንጫነው ፕሮግራሞችን ይከፍትልናል ማለት ነው። ሶ እዚህ ፊት ለፊት ላይ መተን ለምሳሌ እቺን ብንነካት ደብል ክሊክ ብናደርገው ያንን ፕሮግራም እንደዚህ ይከፍትልናል ማለት ነው። በመቀጠል እንደዚህ ብዙ የተከፈቱ ፕሮግራሞች ካሉ ከአንዱ ፕሮግራም ወደ አንዱ ፕሮግራም ለመሄድ ያው ታች ላይ ቅድም እንዳልኳችሁ ታስክ ባር ላይ ይደረደራሉ። ሶ እዚህ ጋር እየመጣን ክሊክ እያደረግናቸው መክፈት፣ መልሰን ክሊክ ስናደርጋቸው ደግሞ ሚኒማይዝ ማድረግ ወይንም ደግሞ ወደ ታች ሃይድ ማድረግ እንችላለን ማለት ነው። ሶ ክሊክ ማድረግ ካልፈለግን ደግሞ ኪቦርዳችን ላይ አልትንና ታብ የሚለውን ቁልፍ ተጭነን እንደዚህ ፕሮግራሞችን ተራ በተራ መቀያየር እንችላለን ማለት ነው። ማውዝ አንጠቀምም ካለን በማውዝ ከሆነ እንደዚሁ መክፈት እንችላለን፣ ወይንም ደግሞ አልትና ታብ ኪን ተጠቅመን እንደዚህ ማቀያየር እንችላለን ማለት ነው። ሌላው እዚህ ታስክ ባር ላይ ያለው ሌላ ነገር ማግኘት የምንችለው ምንድነው? በዚህ በቀኝ በኩል ሰዓታችንንና ካሌንደራችንን እናገኛለን። ከዛ በተረፈ ድምጽ ወይም ቮሊዩማችንን የኮምፒውተራችንን መቆጣጠር የምንችልበት እዚህ ጋር አለ። ሌላው እዚህ ታስክ ባር ላይ የምናገኘው ነገር ያው ቺ ስታርት ሜኑ ናት፣ ወይንም ደግሞ ቺ ቦክስ ምልክት የምትመስለው ማለት ነው። ሶስቱን ስንከፍት ኮምፒውተር ላይ የተጫኑ ሁሉንም ፕሮግራሞችን ወይም ፕሮግራም ማለት አፕሊኬሽን ማለት ነው፣ አፕሊኬሽኖችን እናገኛለን። ሙሉ አጠቃላይ ኮምፒውተር ላይ ያሉትን አፕሊኬሽኖች ዝርዝር ነው እዚህ ላይ የምናገኘው። ሶ የፈለግነውን አፕሊኬሽን ከዚህ ጋር መርጠን ወደ ዴስክቶፕ ላይ መውሰድ እንችላለን። ጀስት እንደዚህ በሌፍት ክሊክ ጫን አድርገን ድራግ አድርገን መልቀቅ ነው። ሶ ፊት ለፊት ላይ ይመጣልናል ማለት ነው። እንደዚህ የምንፈልጋቸው አፕሊኬሽኖች ሾርት ከት ይባላል። ያው በአጭሩ ዘጋ ለመድረስ ማለት ነው። ካልፈለግናቸው ደግሞ ለማጥፋት ቅድም እንዳልኳችሁ ራይት ክሊክ አድርገን ዲሌት ማድረግ ብቻ ነው። ሶ ያጠፋልናል ማለት ነው ከዴስክቶፓችን ላይ። ሌላው ከዚህ ጋር የምንፈልጋቸውን አፕሊኬሽኖች በጠቅላላ መክፈት እንችላለን። ጀስት እዚህ ስታርት ሜኑ ሲሆን አንድ ክሊክ ብቻ ነው፣ ደብል ክሊክ ማድረግ አይጠበቅብንም። አንድ ክሊክ ስናደርግ ይከፍትልናል ማለት ነው። ደብል ክሊክ ማድረግ የሚጠበቅብን ያው ዴስክቶፕ ላይ ከሆነ ብቻ ነው ማለት ነው። ለምሳሌ እነዚህ ፊት ለፊት የምታያቸው ጉግል ክሮም፣ ማይክሮሶፍት ኤጅ፣ ፋየርፎክስ የሚባሉት ብራውዘር ይባላሉ። ያው ብራውዘር ማለት ኢንተርኔትን የምንጠቀምበት አፕሊኬሽን ወይንም ደግሞ ሶፍትዌር ማለት ነው። ሶ እነሱን ደብል ክሊክ እያደረግን ብራውዘራችንን ከፍተን ወደ ዩቲዩብ፣ ወደ ፌስቡክ፣ ወደ ምናምን መሄድ የምንችለውና መጠቀም የምንችለው በብራውዘር አማካኝነት ነው ማለት ነው ዴስክቶፓችን ላይ። ሶ በመጨረሻ ያለው ቀላል አንድ ነገር ማሳያችሁ ልክ ፕሮግራሞችን እንደከፈትናቸው ሁሉ ለመዝጋት እዚች ጋር መተን በማውዛችን የኤክሷን ምልክት ስንጫን የከፈትነውን ፕሮግራም ይዘጋልናል ማለት ነው።
እቺኛዋ ያው ሚኒማይዝ ለማድረግና እንደቀደሙ ሃይድ ለማድረግ ይጠቅመናል። እዚህ ጋር መተን እንከፍታታለን። ይሄኛው ደግሞ ለማሳነስ ወይም ደግሞ ሙሉ ስክሪን የነበረውን አነስ ለማድረግ እንችላለን። በኪቦርዳችን እንደዚህ ተጭነን በግራ ቁልፍ ወይም በሌፍት ክሊክ ተጭነን ደግሞ ሳንለቀው ማውዛችንን ካነቃነቅን ወደ ፈለግነው ቦታ ጠጋ ማድረግ እንችላለን ማለት ነው። ስንጨርስ ደግሞ ለመዝጋት ኤክሷን ነው የምንነካው ማለት ነው። በመቀጠል ኮምፒውተራችንን ስራችንን ከጨረስን በኋላ ምንጊዜ መርሳት የሌለብን ነገር ፓወሩን ተጭነን ሳይሆን ማጥፋት ያለብን ኮምፒውተራችንን እዚህ ስታርት ሜኑ ላይ መተን የፓወር የምትለዋለች እሷን እንነካና ሸዳውን የሚለውን በመንካት ነው ኮምፒውተራችንን ማጥፋት ያለብን። አለበለዚያ አንዳንድ ፋይላችንን አንዳንድ ፎልደራችን ሊጠፋ ይችላል። ሰው ምንጊዜም ሸትዳውን የሚለውን ነክተን ኮምፒውተራችንን ማጥፋት አለብን ማለት ነው። ሁልጊዜም በትክክል መዝጋት መርሳት የለብን። እነዚህ መሰረታዊ ነገሮች ናቸው አሁን የነገርኳችሁ። በጣም ቀላል የሆኑ ሰዎች ማንም ሰው ኮምፒውተሩን ከከፈተ በኋላ ፎልደሮቹን መክፈት፣ ብራውዘሮቹን ከፍቶ ኢንተርኔትን መጠቀም እንዲህ በቀላሉ ስልካችን ላይ እንደምናደርገው ጉግል ክሮምን ወይም ሌላ ነገር አድርገን በሞዚላም ሆነ በሌላ እንደምንጠቀመው እዚህ ላይ ማድረግ እንችላለን። ይሄ በጣም ሲምፕል የሆነ የኮምፒውተር አጠቃቀም ነው ማለት ነው። ይሄኛው በጣም አጭርና ቀላል የሆነ የኮምፒውተር መሰረታዊ አጠቃቀም ከተመቻችሁ በሚቀጥለው ቪዲዮ ላይ ደግሞ እንዴት ፋይሎችን ወደ ፎልደሮቻችን እንደምንከፍት፣ የተለያዩ ፋይሎችን እንዴት ኮፒ ፔስት እንደምናደርግና ኮምፒውተራችን ላይ ፋይሎችን እንዴት ማስተካከል እንዳለብን በቀላሉ አድርጌ አሳያችኋለሁ ማለት ነው። እስከዛ ሰብስክራይብ እያደረጋችሁ ጠብቁኝ። አመሰግናለሁ።